ሲግነው ድምፅ አለ። እንደምን ዋልሽ? እንዴት ነሽ? እንዴት ናችሁ? ደህና ነሽ? አለ ልናሽ ነው የመጣነው። ምን ነው? ምን ተገኘ? ያው ደህንነትሽን ለማየት ዳኒንም ለማግኘት። አይ እኔ ነገሮችን በውጭ እንዳደረግ ነግሬው ነበረ። ጠፍተሻል። ደህና ነሽ? ደህና ናችሁ? ደህና ነን። ዳንኤልም ልናወራው ፈልገን ነው። ዳኒ አላወቃችሁም አይደለም? እኔ እኮ እዚህ ቤት ተቀላቀልኩ። ሰማን። ልናይሽ ነው የመጣነው። ልንጠይቅሽ ነው የመጣነው። ልጄ ደህና ነን እና እንዴት ናችሁ? ዳንስ ለምን እኔ ቤት ውስጥ ያለሁት? እሱንማ እያየን ነው። ቤት ውስጥ መሆንሽን እያየን ነው። ልናወራችሁ እንፈልጋለን። በውጭ እነዚህ ነገሮች በውጭ እንዲሆኑ ተናግሬ ነበር። ሰማችሁ ነው? ታሰሙ ሰፋት ብላችሁ የመጣችሁት። አንቺ ትዕዛዝ የምታስተላልፍልን ሰው አይደለሽ። እዚህ ያለ ነው ደግሞ የቤቱ ባለቤት ነኝ። ደውይለት ይምጣ። ግን ልናወራሽ እንፈልጋለን። ቢያንስ ዛሬ ተረጋግተሽ በስንት ሰዓት አታወሪ እኮ። እዚህ አይደለም የምታወሩት። የት ነው ታዲያ? ነበረ ደግሞ ሰላም አግኝተን ነበረ። ይኸውልሽ እንደፈለግሽ የምትሞላፈጭብን ሰዎች አይደለም። ገባሽ? ልንገርሽ፣ እርግዝናሽ እኛ ጋር ቤት የመጣሽ ልትናገሪ ትፈልጊያለሽ? አታፍሪ። የትኛው ቤት? ኖ አይ የማይሆን ነገር ውስጥ መግባት አልፈልግም። ውስጣችን የፈጠረብን ጥያቄ ነበረ። እሱ ልናወራችሁ ነው የመጣሁት። ነገሮችን በውጭ ጨርሶ ተናግሮ ነበረ። ግን የሰማሽ አትሞላፈጭብን። በስንት ሰዓት እናግሪ? በስንት ሰዓት እናግሪሽ መሰለኝ የመጣ ነው። ሃሎ ሆዴ መጥተውልሃል። እኔ ባለፈው ተናግሬያለሁ። እነዚህ ልጆች በውጭ ጨርሱ ጉዳያቸው ብለሽ ነው። አሁን ግን ምን እንደፈለጉ አላውቅም። ቶሎ ብለና ብቻዬን ሊበሉኝ ነው። ያምሻል እንዴ? ልጄን ዳኒ ቶሎ ብለና ያምሻል እንዴ? ውጭ መጨረስ ትችላለህ። ቶሎ ብለና ቶሎ በል ልጄ ቶሎ በል። ያለች ምን አደረኩሽ? እኔ እየጮህብኝ ነው። ልጄ እያመመኝ ነው። ስለዚህ ቶሎ ብለና ጨርስ። አንቺ ጤነኛ አይደለሽ እንዴ? አልሻለሁ እንደደውልሻለሁ እንደፈለግሽ ደውዬልሻለሁ። እየመጣ እና ማይሆን ነገር ለምንድን ነው የምትናገሪው? ምን አልቃሽ? ተከትለሽ የመጣሽው አንቺ መሰለሽ። ቤቢ ማለት እኔ ቃል ይለሽ ቁጭ በይ። ቆይ ለምን እንደዚህ? ሰላም ሰላም ውዶቼ እንዴት ናችሁ? አላችሁ ወይ? በድጋሚ መጥቻለሁ በሌላ ቪዲዮ ማለት ነው። እኔ በጣም የገረመኝ ማለት ነው ገና ሳይነኳት ጽጌና ጓደኛዋ ማለት ነው መተው ሊያናግሯት ገና እኮ አልነኳትም። እንዴት እንደሚያረጋት ኤፌሶን ማለት ነው። እውነት በጣም ነው የተጨማለቀችው። ስታስጠላ። እርግዝና ብርቅ ነው እንዴ ለሷ? ደግሞ በመጀመሪያ ማለት ነው እውነት ኤፌሶን ለዳኒ ራሱ አትሆኑም። በጣም ሽልጥልጥ የምታስጠላ ሴት ናት። እሺ እኔ ጽጌዬ ናት ያሳዘነችኝ። በነገራችን ላይ ደግሞ ጽጌ ለዳኒ የዳኒ ልጅ የኔ ልጅ ማለት ነው። ለሱ አስቤ ነው። በቃ ጽጌ ቢያንስ ኤፌሶን ጋር ቤት ድረስ መተው ማናገር የለባቸውም። በውጭ ካለችው ሰው በቃ ቤቷ ነው፣ ትዳሯ ነው። በውጭ ነው ዳንኤል ማግኘት ያለባቸው። ገባችሁ እንጂ ቤት ድረስ መተው። በዛ ላይ ኤፌሶን የሆነች እብድ ነገር ናት፣ የምታስጠላ አስቀያሚ። አንዳንድ የሀብታም ልጅ ሆኖ እኮ በጣም ነው የሚያስጠላው። ስለ እውነት ነው የምላችሁ። እንዲህ ግን እኔ የምታስቀኝ ገና ሳይነኳት ልጄ ምናምን የምትለው ነገር በሱ አስተያየት በቃ እርጉዝ መሆን እንዴት እንደሚያስጠላ እውነት። እኔ ያሳዘነኝ ዳንኤል ነው። በጣም ነው የምትጫወትበት። ግን ጥሩ ሲጀመር ዳንኤል ማለት ነው ኤፌሶንን አይፈልጋትም። እውነት አሁን ለልጁ ሲል ብቻ ነው እንደዚህ ከነጽጌ ጋር እየተጣላ ነው ማለት ነው። በነገራችን ላይ ጽጌን በጣም ነው የሚወዳት፣ በጣም ነው የሚወዳት። እኔ እንዴት ልበላችሁ ከጽጌ ጋር ነው የሚያምርበት ዳንኤል። ስለ እውነት ነው የምላችሁ። ግን እቺ ኤፌሶን በምን ደግሞ እኮ በግድ ነው በቃ በግድ እርጉዝ ስለሆነች ያው በቃ በግድ እንትን ብላ ነው የገባችሁ ቤቱ ማለት ነው። ገባችኋ?
እንጂ እሱ አይፈልግም እንጂ ዳንኤል አይፈልጋትም። ኤፌሶን ለእሱ ራሱ አትገባውም። እውነት ጥሩ እንትን ላይ አይደለህም ምናምን አሉት እነ ጽጌ። እውነቱን ነው፣ እውነታቸውን ነው፣ ይቅርታ እውነታቸውን ነው። እግዚአብሔርን እኔ በቃ አጋጫት ነው የሚለኝ ኤፌሶንን። ስታስጠላ በእናታችሁ። እንደዚህ አይነት ሴት አለ ሲጀመር፣ እንደዚህ አይነት እርጉዝ የለም። እውነት እኔ ካየው ማለት ነው የሚቀብጡት ባላቸው ላይ ምናምን እንጂ አሁን ጽጌ ላይ እንዲህ እንደውም ዳንኤል በጣም ያናደደኝ ማለት ነው ጽጌን ውጭ ላይ ምናምን ይላል የሆነ ዝፍዝፍ። እንዴ ጽጌ እኮ ለእሱ በጣም ብዙ መስዋዕት ከፍላለች። ሆነ በጣም የምትወደው ከልጅነት እስከ እድጋታቸው ድረስ ማለት ነው። ግን እቺ ኤፌሶን ኬት ነው የመጣችው? የት ነው ያገኛት? እቺ ቆሻሻ ጨምለቅለቅ ያለች ስታስጠላ። እኔ እውነት ደርግሚያት ነው የሚለኝ። በነገራችን ላይ ደበደበቻት እኮ እና ደስ ነው ያለኝ እውነት። ሳይነኳት እንደዚህ ጮቹ ሲደበድቧት ደስ አለኝ። ስታስጠላ እንዴ! ኧረ አበዛችሁ፣ በእውነት አበዛችሁ። እቺ እንደውም ዳንኤል ማባረር አለበት፣ ሲጀመር ማስወጣት አለበት ከቤቱ። እውነት ጨምላቃ እንዴ! እሷ ብቻ ናት እንደ እርጉዝ ደግሞ ከወዶን ይዞ ወይኔ ምናምን የምትለው ነገር እንዴ! እነሱ ገና ቆሞ ነው እያወሯት ያሉት። እንዴት እንደሚያደርጋት የሆነች ፍልት ያለባት ናት። እውነት ኤፌሶን በጣም ተስጠለ። ፍልት ያለባት በቃ ቅንዝር ያለባት ታውቃላችሁ እንዴ! ደግሞ በግድ እንደገባች አታውቅም እንዴ ዳኒ ቤት። እንደው ማስወጣት አለበት ማርያምን። እች ልጅ አትሆነውም። ስለ እውነት ነው የምላችሁ። ተቃጥሎ ነው የሚሞተው ዳኒ። ከጽግዬ ጋር ይሻላል። ጽግዬ ግን አብርሃም እና ዳንኤል ማለት ነው እኔ አብርሃም እና ዳንኤል ማለት ነው በጣም እያስጠሉኝ ነው። ምክንያቱም የሚሆናቸውን ሴት አያውቁም። አስቡት፣ አብርሽ ከሩታ በጣም በቃ ትክክለኛ የልጁ እናት ናት። እውነት ግን እዚህ ጋር ከሄርሜላ ጋር ይሽለጠለጣል። በጣም የሚስጠል። አሁን ዳንኤል ደግሞ ጽጌን በጣም ነው የሚወዳት። ስለ እውነት ነው የምላችሁ። ጽጌ ራሱ በጣም ነው የምታፈቅረው ዳንኤልን። ግን እዚህ ጋር ከኤፌሶን ጋር እሺ አሁን ከዛ ደግሞ ኤፌሶን ስትወልድ ደግሞ አሁን ለእኔ ፍቅሬን ሁሉ ትቻለሁ፣ ግን ለልጄ ስል ነው ምናምን አለ። ከኤፌሶን ጋር ያለውን ሁኔታ ማለት ነው አያችሁ። ስለዚህ ጽጌ ላይ ልቦ አለቀቀም ማለት ነው። አሁን ለምንድን ነው እንደሚስለጠለጡት? አሬቺ እኔ ኤፌሶንን ባገኘት ባጋጫት ደስ ይለኛል። በጣም ነው ያራችሁ። እውነት ጭምልቅልቅ ነው ያለችው። ጥሪያሯና ዳንኤል ላይ ያራችሁ ያለችው በስብስ ጨምላቅ እቺ ኬት አባቷን የመጣችው በእናታችሁ። ወደዛ ጋይቶ ማባረር ነው ያለበት። እኔ አስጠላኝ ዳንኤል ነው። ምን አባቱሽ ለጠለጠለ አይመታትም እንዴ? እርጉዝ ብቶ ምናምን ወደዛ ይጅ ብሎ ገፍትሮ አስወጥቶ እውነት ጽጌን ቢያስገባት ነው የሚሻለው። ጽጌዬ ከሁሉ ነገር እሺ ነው የምትለው፣ ብርክክ ነው የምትለለት። ይቺ ግን በስመ አብ በረከከችው በአንዴ። እና ጓደኞቼ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ኤፌሶንን እውነት እሷ ልጅ አትከታተሏት። እኔ ዳኒና ጽጌ አንድ ላይ ቢሆኑ ምኞቴ ነው። እና በሌላ እስከምንገናኝ መልካም ጊዜ፣ መልካም ቆይታ